ሰላም አለይኩም ወራህመቱላሂ ወበረካቱ ለውድ የተከበራችሁ የፌስቡክ ጓደኞቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ለማታውቁኝ መዲና ይባላለሁ ማለት ነው። ወደ እናንተ እንግዲህ ቪዲዮዎችን ሼር እያደረኳችሁ እገኛለሁ። እነሆ ዛሬም እንግዲህ በሌላ ቪዲዮ ብቅ ብዬላችኋለሁ ማለት ነው። እንግዲህ የምሰራው ኔትወርክ ማርኬቲንግ ቀጥተኛ ሽያጭ ግብይት ላይ ነው። ታዲያ ኔትወርክ ማርኬቲንግ ማለት ነው እንደ ዓለም አቀፍ ደረጃ ላይ 224 ሀገራት ላይ ይሰራል። እንግዲህ የተመሰረተው በ1992 እንደ ፈረንጅ አቆጣጠር ሲሆን አሁን 33 አመቱ ነው። 34ኛ አመቱን እንግዲህ አውገስት ላይ በአገረ ኢንዶኔሺያ እንግዲህ ያከብራል ማለት ነው። ታዲያ ይሄ ብቻ አይደለም እንግዲህ የአመት ግማሹን ማለት ነው ጉዞዎችና መኪናዎችን ስንሰራ ቆይተናል። እነሆ አሁን ደግሞ የአመቱ ግማሽ ማለት ነው ፕሮሞሽን አውጥቶልናል ማለት ነውና እንግዲህ የመጀመሪያው ፕላቲኒየም እና ጎልድ ፓኬጆችን ምን አድርጎልናል? ስጦታ አስቀምጦልናል ማለት ነው። አንድ ሰው በፕላቲኒየም ፓኬጅ ከተቀላቀለ እንግዲህ ለአንድ ወር ሙሉ ሰጥቶናል ማለት ነው። 7ኛ ወርን አንድ ወር ሙሉ ማለት ነው። አንድ ሰው ፕላቲኒየም ፓኬጅ መጥቶ ከተቀላቀለ 800 ነጥብ ነው የሚሰጠው። ተጨማሪ ደግሞ 800 ነጥብ ሰጥቶናል ማለት ነው። ቀጥታ የአምስተኛ ኮከብ አከፋፋይ ማድረግን ትመጣላችሁ ማለት። ፕላቲኒየም ማለት ቀጥታ ቦነስ 20% የሚከፈልና የማዛመድ ጉርሻ ደግሞ 11 እና 12 የሚከፈለው ነው። ማክሲመም ኮሚሽን ጣሪያ ደግሞ የ5000 የአሜሪካን ዶላር የሚከፈልበት ነው ማለት ነው። ጎልድ ፓኬጅ ደግሞ እንግዲህ ስንቀላቀል 400 ነጥብ ፖይንት ቫሊ ሲሰጠን አሁን ደግሞ ካምፓኒው ያወጣልን ፕሮሞሽን ማለት ነው 200 ነጥብ ስጦታ ሰጥቶናል ማለት ነው። ታዲያ ይሄንን ስኬታችንን ያፈጥንልናል ማለት ነው። ታዲያ ብቻችንን አይደለም በቲም ወርክ ነው። ከብቸኝነት በህብረት በመስራት በማደግ ማለት ነው። ከኔነት ወደኛነት ነው ማለት ነው የምንሰራው ቢዝነሳችን ማለት ነው። ታዲያ በዚህ መካከል እንግዲህ ጠንክሮ በመስራት ደግሞ ካምፓኒ የሚያወጣቸውን ፕሮሞሽኖች በማሳካት ፕሮሞሽን ማለት ስጦታ ነው። ስለዚህ የተሰጠንን ስጦታ በአግባቡ መጠቀም አለብን ማለት ነው። ታዲያ ያሁን ደግሞ ይወጣልን 7ኛ ኮከብ በመግባት በዚህ 3 ወር ውስጥ 7ኛ፣ 8ኛ፣ 9ኛ፣ 10ኛ ወር ላይ 7ኛ ኮከብን በመጨረስ ካምፓኒው ወደ ሀገረ ዘንጀባር ጉዞ ይወስዳቸዋል ማለት ነው። ሙሉ ወጫቸውን ከበር አድርጎ ማለት ነው። ታዲያ ለመስራት ፍቃደኛ ዝግጁ ለሆናችሁ እህት ወንድሞቼ ላይ ባለው ወሰብ ቁጥር አናግሩኝ ማለት ነው። እንዲሁም ፕሮዳክቶቹ ካምፓኒያችን የሚያመርታቸው ፕሮዳክት ሃይ ኳሊቲ ፕሮዳክቶች ናቸው። ለጤና አጋዥ ምግቦች ማለት ነው። የቤትስ ንጽህና መጠበቂያ ኮስሞቲክሶች፣ እንዲሁም በጨንጓራ፣ ኩላሊት፣ ደም ግፊት፣ ካንሰር፣ የልብ ድካም፣ አስም ወዘተ እንግዲህ ጥቅቅን በሽታዎች ትንንሽ ናቸው አይጎዱንም ብለን ግን ስር እየሰደዱ ተመጡ በጣም ይጎዱናል ማለት ነው። ታዲያ ለምትፈልጉ ፕሮዳክቱንም ለምትፈልጉ እህት ወንድሞቼ ላይ ባለው ወሰብ ቁጥር አናግሩኝ። ስራውንም በቀጣይነት አብራችሁን ለመስራት ዝግጁ ለሆናችሁ እህት ወንድሞቼ ላይ ባለው ወሰብ ቁጥር አናግሩኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ይህን ቪዲዮ እንደተለመደው ሼር ያደረጋችሁ ለብዙሃን እህት ወንድሞቼ እንዲደርስ አድርጉልኝ። ስለምታደርጉልኝ ከልብ አመሰግናለሁ። በርቺ ጠንክሬ ለምትሉኝም እህት ወንድሞቼ አመሰግናለሁ ማለት ነው። መልካም ጊዜ